ማታ ማታ ነው የሚመስለኝ ደግሞ ያለው ሞት የሚመጣ ማታ እየመሰለኝ ማታ ማታ ደብዳቤ ጽፋለሁ፣ ጠዋት እቀደዋለሁ። እዚህ ሆናችሁ ምንም ሌላ እንትን አልጽፈውም። እዚህ ሆናችሁ አትንገሩት፣ ሄዳችሁ አምጡ። አንደኛ ነገር የምንለው እንደ ኦርጋናይዜሽን ሃርት አታክ ኢትዮጵያ ሚሽን የሚሰራው ሚሽን ለማቆም ነው ብለን ነው የምንለው እኛ። እንዴት ነው ሚሽን የምትሰሩት? ሚሽን ለማቆም ይላል አንዳንድ ሰውና ያ ምንድነው ሚሽን? እንዲሁ እንደምታየው ስሜ አየለች ልሳሳ እባላለሁ። እድሜ 53 ነው። የሶስት ልጆች እናት ነኝ፣ ባለትዳር ነኝ። ልቤን የጀመረኝ ወደ ስራ 2 ዓመት ይሆናል። ደውሉልኝ ነይ ግቢ ተኛልኝ። ውጭ ስላሉኝ እዚህ ጋር እንደውም አእምሮዬ አላሰባም። እዚህ ጋር አይቻልም ስለተባለ እዚህ ጥቁር አንበሳ የምቻልም አልመሰለኝም። ስጠሩኝም ሙሉ እንትን አልሆንኩም። አጋጣሚ ከፈረንሳይ ከመጡት ሰዎች ነው። እነሱ ይሄን እድል ሰጥቶኝ የዚህ የጥቁር አንበሳዎቹ እንደው እግዚአብሔር እንትን ብሏቸው አሳስቧቸው እኔን ይሄን እድል ሰጥቶኝ ህይወት ቀላል አይደለም። 9 ዓመት ከ6 ወር ነው ተመልሼ በቃ እንደ ህይወት ድጋሚ ያገኘሁትና እኔ ውለታቸውን እግዚአብሔር ይክፈላቸው። ለ10 ዓመት ሜስ ብሬከሩ ተገጠማልኝ። ሙሉ ጤነኛ ነኝ። ከዛም በኋላ በቃ እንደ ልቤ ሁሉ ነገር ሪዲ አሁን የልጅ ይሄ የልጅ እንደዛ ደብዳቤ የሚጽፍለት ልጅ እሱ አግብቶ ወልዶ የሱን ልጁን ላይ ያያዝኩ ነው። እሱን ልጅ እኔ ጋር ነው ጥሎ ሄዶት እሱን እያሳደግኩ ነው። ሙሉ አቅም ሙሉ ጉልበት ነበረኝ። አሁን ግን አለቃ፣ ጊዜውም እያለቃ ነው። የዛሬ 10 ዓመት የገባ ፔስ ሜከር አሁን ባትሪው አልቆ ሊሞት ነው። እኛ እናት ደግሞ ሌላ ፔስ ሜከር ለማስገባት አቅማቸው አይፈቅድም። ባትሪው መቀየር አለበት ብሎ ሩፋም ብሎ እንትን አድርጎታል። ሩፋ እያስ ተብሎ ተይዟል። ስሜ ተመዝግቧል። እስከዛ ድረስ አሁን እኔ ደግሞ ጭንቅ የሆነብኝ ያው ብዙ ሰው ነው የምኖረው። በጊዜው ካልተቀየረ ምንም 100% በሱ ስለሆነ የራሴ ነገር የለውም። የመጀመሪያው ፕሮሲጀር ሲደረግ ምንም ልጆቿ ሳያውቁ ማንም ቤተሰብ ሳያውቅ ራሷ ብቻዋን ታማ ነው ብቻዋን ሄዳነች። ግን አሁን ያው ኦሬዲ ፔስ ሜከር ከተገጠመላት በኋላ ቤተሰብ ሁሉ ስለሚያውቅ በጣም ጭንቀት ነበረ። መቼ የመጨረሻው ቀን ደርሶ ድጋሚ ደግሞ ሪፕሌስ መደረግ ስላለበት የአጋጣሚ በእርዳታ ካልመጣ እዚህ ሀገር ውስጥ አይመረትም። የለም ሲመጣ አጋጣሚው እንግዲህ ሲመጣ ነው። እነዛ ደግሞ አንዴ ሰጥቶኝ ሄደዋል። ድጋሚ እዚህ ውስጥ የሉም። እዚህ ያለው ደግሞ አጋጣሚ ካልመጣ ካልኖራ ምንም መፍጠር አይችሉም። የሚታወቅ ነገር ነው። ፔስ ሜከር ማክሲመም 10 ዓመት ሜቢ እስከ 15 ዓመት ይባላል። ግን 10 ዓመት ነው የሷ የተነገራት መቆየት እንደሚችልና ከ10 ዓመት በኋላ ግን ምን ማድረግ እንዳለብን አናውቅም ነበር። በደንብ በጥሩ ሁኔታ ክትትል እያደረገች ነው። የልብ ማዕከል ጥቁር አንበሳ ሆስፒታል ክትትል እያደረገች ነው። በጣም መልካም ጥሩ ትሪትመንት እየተደረገላት ነው። ነገር ግን የማይቀር ነው። ጤናዋም ጥሩ ሁኔታ ላይ ቢኖርም ከ10 ዓመት በኋላ ባትሪው መቀየር ስላለበት የግድ መቀየር አለበት። እንዴት ነው የሚሆነው የሚለውን ሁላችንም ጭንቀት ላይ ነን። አሁንስ እንደዛ አይነት ነገሮች ባናገኝ ምን እንሆናለን እያልኩኝ ልጆችን እያጨናነኩ ነበርና እነሱም በተለያየ በኢንተርኔት አንዳንድ ነገሮችን ሁሉ እየፈለጉ ነበርና ያለው ቻንሶች እንግዲህ አሁን እድል ካላገኘን በስተቀር በካሽ ደረጃ አሁን ለዛ እንትን ብለን ውጭ ሄደን የመታከም እድሉ በጣም ሬር ነው በእኛ ሀገር። እኛ ሳናቅ ነው ልጆችም ሳያውቁ ነበረ እድሉን አግኝታ የታከመችው። ምንም አይነት ኮኔክሽን የለንም ከነሱ ጋር። ከዚህ በኋላ ይምጡ አይምጡ ማናቅም፣ ዘላቂነቱም አናውቀውም። እዛን ጊዜ እርዳታ ነው የመጡት አሉ፣ መጡ፣ ሰሩ፣ እንደውም እነሱ ሄዱ። እነሱ ዘላቂ አይደለ፣ አንዴ ነው እየመጡ ያንን አድርጎ የሚሄዱት። እነሱ ዘላቂ አይደሉ። ክትትል ራሱ እዚህ ያሉት ናቸው ክትትል የሚያደርጉት። አንዴ በቃ ያደረጉኝ፣ በማግስቱ ቼክ አደረገኝ፣ እነሱ ተመልሶ ሄዱ። ከዛም በኋላ ተመልሶ ቢመጡም የኛን ክትትል የሉ፣ እዛ ላይ ድጋሚ እዚህ ውስጥ የሉ። እንደ ልጅ ደግሞ ሆነ ስታስበው ዝም ብሎ መጠበቅም ደግሞ እንትን አይደለም። ምክንያቱም አንድ ቀን ስራውን ካቆመ በዛ ሰዓት መተንፈስ ታቆማለች ማለት ነው። ዶክተር ተስፋዬና ዶክተሬት ውብሰናይት ይሄን እድል ሰጥቶኝ ባትሪ ቢቀይሩልኝ አሁን እሁድ በሐምሌ 6 ታገባለች ሴት ልጄ። እንደው እሷን ቆሜ ብቀየርልኝ
ይህን እድል አግኝቼ እችን ልጅ ቆሜ በህይወት እያለሁ እሷን ብድር በቃ በማግስቱ ቢያርፍ እንኳን ምንም አይመስለኝም። እኛ ከዚህ በፊትም ያገኘነው እርዳታ ቀላል አይደለም። አሁንም ደግሞ ይህን እድል ብናገኝና እድሉን እንደዚህ ብንሳተፍ ለወደፊቱም ቢሆን ከፍተኛ ደስታ ነው የሚሰማን። ሚሽን ሰስቴነብል አይደለም። ሎንግ ተርም ለውጥ የሚያመጣው የሀገሪቷን ካፓሲቲ ዲቨሎፕ ማድረግ ሰው እንዲህ በጣም ውድ ባልሆነ መንገድ ይሄ በተለይ ደግሞ ህይወት አድን የሆነ ነገር በቀላሉ ማግኘት እንዲችሉ ማድረግ፣ ሐኪሞቻችንን ማጠናከር፣ ማስተማር፣ ሞር ትሬኒንግ መስጠት እሱ ላይ የምንሰራው ትልቁ ምክንያት እንዲህ ያለ ነገሮች እንዳይፈጠሩ ነው። በቃ ሰርግ እኔ ምንም እንዴት ነው ስጨፍሩላ ጨፍሬዋለሁ። ምንም ሲያደርግ እንዴት ነው ምንም መግለጽ አልችለውም። ለሰውም ለኔም ድንቅ ነገር ነው ይሄ። ተወርቶም ማልቅ ነው። ያቺ ጭንቅ ቀናት አሁን እኔ ልጆቼ ለፍቶ እነሱም ጫፍ ላይ ናቸው። እነሱ አሁን ይሄ ነገር ባይሆን የነሱም ደስታ ሙሉ አይሆንም። የሁሉ እረፍት አሁን በቃ ልነግራቸው አልችልም። ያለው ደስታ በቤተሰብ በኔ ታው የኔ ምንም ውስጥ እንዲህ ነው ብዬ መግለጽ አልችልም። በፍጹም አልችልም። የእውነት አልችለው። ሁሉ ተጨንቆ ነው ያለው በቤተሰብ። አሁን ደግሞ ምን ችግር በቃ እንዴት ነው አላቀው። የኔ ህይወት መቀጠል ለሁሉ ህይወት መቀጠል ነው። በጣም በመጀመሪያ ዶክተር ተስፋዬን ማመስገን ፈልጋለሁ። እጅግ በጣም አመሰግናለሁ። ሙሉ የሄርት አታክ ኢትዮጵያ ቲም በጣም እናመሰግናለን። ምስጋናም ብቻም ሳይሆን የእነሱም ከዚህ በኋላ ህይወታችን እስካለ ድረስ ቤተሰብ አባል መሆን እንፈልጋለን። ይሄንን ሀሳባቸውን እኛ የሚጠቅም ነገሮችን ሁሉ ማድረግ ባንችልም በሀሳባቸው ቤተሰብ መሆንን እንፈልጋለን። ልጆቼንም ከዛም በኋላ ይህንን እያልኩ ነበር። በብዙ መልኩ ቤተሰብ ሁኑ ባላችሁበት ቦታ ላይ በህይወታችሁ ላይ ያለውን ነገሮች በአቅማቸው ቤተሰብም አብዙላቸው። ቢያንስ እነሱን በማመስገን እነሱን በሄዳችሁበት ቦታ ሁሉ ላይ ስማቸውን በማንሳት ከእግዚአብሔር ቀጥሎ አመስግኑልን እያልኩ ነው ያለሁትና እኔም በራሴም በኩል ምስጋናዬ ከፍ ያለው ነው። የልብ ጥገና እንዳረጉም እኔ ከልብ ምስጋናዬን አቀርባለሁ። እኔን ህይወት ብቻ ሳይሆን የቀጠሉት የቤተሰቦችን ህይወት ነው የቀጠሉት። እነሱ ደግሞ እግዚአብሔር ማልቅ ነገር ጤናቸውን፣ ሰላማቸውን፣ ደስታቸውን የተሳካ ያርግላቸው። ለልጆቻቸው ለቤተሰቦቻቸው በቃ ሙሉ ደስታ ስኬት ማልቅ ስኬት ያርግላቸው። በቃ ሰው እንዴት ነው እኔ ምን እንደምል አላቀውም። እነሱን እግዚአብሔር ሁሉ ነገራቸውን ይቅደምላቸው፣ ያስተካክልላቸው፣ ይባርካቸው። እሱ ነው ሰው ሳይሆን እሱ በማልቅ ነገር ይጎበኛቸው። አመሰግናቸዋለሁ። ሁሉንም አመሰግናቸዋለሁ። የልብ ማዕከልም የዛች ቀን አሁን ተራሩጦ የሙሽራ እናት ተብሎ ሁሉን ያወቀው ከእስከ ዘበኛ ድረስ ያልረዳኝ ነገር ሰው የለም። እግዚአብሔር ውለታቸውን ይክፈላቸው። Thank you.